ኖርማል ነው። እሱ ሳይኖር ሳያየኝ አንዱ ለቀን ቅቅል ጋብዞኛል። ታዲያ ለቀቀልሽ አንተ በቅቅል ልጅ ታረክሽው አቻራተ ሆኛለ በዛው ቁጣላ ሰማ እንስተ ያው ነው ምናምን አባለ አረጋጋ አንተ ክብር ይኑር ክብር ከሌለ ሰላም ዩቲዩብ እንዴት ናችሁ? ቴዳና ኪራ በሌላ ባንገር ቪዲዮ መተናል። የዛሬው ቪዲዮ የሳምንቱ ቆንጆ ቲክቶክ ስብስቦች ናቸው። ኮምፓይሌሽን ይዘንላችሁ የመጣ ነው። በጣም አሪፍ ነው የሚሆነው። ቆንጆ ነው ብለን እናስባለን። ኮሜንት ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ስለ እግዚአብሔር ይስጥል ምን አለ እንኳን ስለማን እንደሆነ በነገርኩበት ስለማን እንደሆነ እንኳን በነገር ደሞ ማለትሱ ነው ከባረጋ ስለማን እንደሆነ እንኳን በነገር ምን አለ አሁን ላይ ያለንበት ስቴጅ ያስብላል። አሁን ያስብላል ለምን እኔም ያረጉ መጣው ስለማን ራሱ በሩቁ ነው እንዴ ነው ብለው የኔ ቢጤ እንዲያልክ ነው የምታልፈው ኤማ አዲ አይሆንም ሰው ሲያለቅስ ምን ማድረግ እንዳለብኝ የማላውቀው እኔ እንዴት እኮ አንኮንፈርት ይሄ አክቹሊ ቫሊድ ይሆን እንትን እኔ ተጠቀመዋለሁ። እኔም እንደዛ ነኝ። እኔ እንደ ሀውልት ነው የምቆመው። በቃ ምን ማለት እዛ ተቀቀንዲ ነገር ነው የምታያቸው። ሲያቆሙ ማየት ነው እንደዚህ። እስኪ ያቆሙ ምንድነው ጫማ እንደውም አሪፍ ነው ጫማ መስጠት። አረ ጫማ ይሰጠኝ በጣም እንትን ነገር ሆኖ እቺ እንደውም ያዝበት ለመጀመሪያ ጊዜ እርጎ ለመጠጣት እርጎ ቤት ገባውና ቁጭ አልኩ። ከጀርባዬ ላም አለች። እርጎን አመጣችልኝ። ሚጥሚጣ አደረኩበት፣ አቀላቀልኩት፣ አነሳሁት፣ አየሁት፣ እናንተን አየሁ፣ አሸተትኩት፣ ጠጣሁት፣ ዋጥኩኝ። ጣዕሙን በምላስ የፈለኩት ይጣፍጣል። ደገምኩት። ዳቦ እርጎ፣ ዳቦ እርጎ፣ ዳቦ እርጎ፣ ዳቦ እርጎ። ይሄን የመሰለ ነገር ነበር ያመለጠኝ። ዳቦ እርጎ፣ ዳቦ እርጎ። ጨረስኩት። ተመችቶኛል። ወጥቼ ሄድኩ። አንተ እነዛ ሰዎች አይቻችኋለሁ። ዞር በል ካስሬ አላስተናግድም። እነሱን አላስተናግድም። አንተ አትል ማጭማጭ ሂድና ራስህ አስተናግዳቸው። ቲፕ አይሰጡ ምን አይሰጡ ጨረስኩ። ይባል አይሰሙም እንደዚህ ቤት አለ። በጣም ተበላሽቷል። በእናትህ አንተ አስተናጋጅ ምንድነው ጆሮ ላይ የምጮህ? ምን ፈለክ? ምን ውስጥ ያው ነው ምናምን አባለ አረጋጋ አንተ ክብር ይኑር ክብር ከሌለ ማናጀሩን ተው። አንተና አትክፈት። የእናትህ ማናጀር ክብር ለራስህ ነው። እሺ ምን ደረቱን ይገለብጥብናል እዚህ ጋር ንፍጣም ወይ ቲፕ አይሰጡ ይባቶች ናቸው። አንተና ምን ይምጣል? ምን እዚህ ጋር እንደ ዱዳ ያረጋል። አትናገርም? እንዳዘዝከው እንደናንተ አይነት ይባት የሆነ ሰው አይቻለው። አንተ ክብር ይኑር ምን እናርገው? እሺ ምግቡስ ሰውዬ እኛ ማሽን አይደለንም። አፋችን ላይ አናበስለውም። ጠብቅ ታዲያ ባዶ ሳምንት ይባት የሆነ አላየውም። እሺ ምን ይመስላል? ቲፕ ነው የፈለኩት። ችግር ምንድን ነው? ቲፕ ነው ችግሬ ቲፕ ነው። እንደዛ አፍንጫ ማናጀር ምን አትረጋጋም እንዴ ታዲያ? ሰውዬ ደምና ፍሽ ሄጄ የመንግስት እንጀራ እንዳልበላ የአስተናጋጅ ኑሮነት አስጠልቶኛል። ለሴት ብቻ የምታሽቃብጡት ሁላችሁ ለሴት ብቻ ሳቁ በታሽራሽ አተ ግርማ ግን በጣም ኬት እንደሚመጣለት እንኳን አጣጣለ እንዴ እሱ ነው የሚመጣለት። በቃ ሲያዩ ማለት ነው ባቲ ጉርጓዳ ነው እውነትም ቤቲ እኮ ነው ደግሞ ስሟ አንዴ ከገቡበት ግርብሽ አኔ በብራን ቆንጆ ዶሮ እኮ ይሻላል ከዚህ እግዚአብሔር ፋፋ ያለ ዶሮ። አሁን ይሄ ጾም ራሱ ያስገድፋል። ይሄ አረብስ ማሙል እንዴ ቪገን የሆነ በሬ እንትን አልከ ምንድነው? እግዚአብሔር ሞዴል ነገር እኮ ይመስላል። ቀንዱም አሪፍ ነው። ወፈር ያለ ነገር ይመስላል። ቀንዱ ጠንካራ ነው። እንደዚህ ይቻላል እንዴ? እንደዚህ ይሆናል በሬ? ምን ሆኖ ነው እግዚአብሔር? አንተ እዚህ ጋር እንዴት እንደገባ ይሄኛው ፓርት ሳንቲ አሰዳቢ በሬ ነው። በቃ አያስመሰግንም እግዚአብሔር። አጥን ከጀርባ ያለውን አጥንቱ ነው። አንተ ይመስማ ይሄ ማወፈር ራሱ ሌላ ወጪ እኮ ነው። ሌላ በሬ መግዛት ይሻላል። ይሄ ከሞት መተው ነው። አዎ ስማ ምን በላ አይጠገው ይበራሃል ነው ከች ነው የሚልልህ። ዩኒፎርም ብቻ ነው ጀምሮ ዩኒፎርም ብቻ ነው የሚመጣው። ሲጀመር
ከዩኒት 1 2 3 ብዙ የማይመጣ ነው። 3 ጥያቄ ምናምን አስተማሪ ዩኒት 4 አይመጣም ካለ 1 2 3 አለማንበብ ነው። 4 ላይ በደንብ 5 ምናምን እንደውም ወደ መሄድ ወደ 5 6 ምናምን መሄድ ከሌሎች መጽሐፎች ሪፈረንስ ፈጣፈጠ እንጂ ለጊዜ ማውጣት አይስፈልግም። ኢትዮጵያን ቢትቦክሰርስ ደሞ ባይኔ ላይ ደሞ ብለሽ ኧረ ደሞ ባይኔ መጣሽ ወይ ከሱ ጎን ያለው ከናት ወዛኝ በጣም እሱ ለስራው ክብር አለ። ቅልጽ ነገር ነው፣ በጣም ዲፕ ነገር ነው። ኪስ ነው ያመጣቸው ደግሞ እነዚህ አገኛ ደግሞ ሌላ ታውቃለህ መሰሎቹ ቢጤውን ሰብሰብ አደረገና ደሞ እጃቸው ደግሞ በጣም ተመስጠዋል። ማስተርፒስ ነው ማስተርፒስ ደሞ ባይኔ ላይ ዴት ብላችሁ ማለት ነው ፍቅረኛችሁን ሃይኪንግ ምናምን የምትወስዱ ሰዎች ማለት ነው። ሪሊ ዴት ማለት ላት እያልኩኝ እዛ እያልኩኝ ሳምባዬን ጨጓራዬን ጉበቴን አንድ ላይ ልተፋ ከነ ጨጓራ አያስፈልጋትም። ግን ለሱ ሃይኪንግ ነበር አሪፍ። ላንቺ እኮ እንደውም ሊመከራ ሃይኪንግ ነው። ቆንጆ ነበር ሃይኪንግ። በዴትም ባይሆን እንዲሁ ዝም ብለሽ ራሱ ትሄጃለሽ። ላት ማለት ሃይኪንግ ኖርማሉስ መንገድ ነው። በኋላ ሃይኪንግ ከሚያዝልሽ አሁን በሃይኪንግ ሰበብ ብትወጪ አይሻልም? በኋላ ግዴታ ከሚሆንብሽ እዛው ጋር እንደውም እሱ ይሄ እኮ እንደውም ይወድሻል ማለት ነው። ሃይኪንግ ከወሰደሽ እቺ ልጅ አክስቼ አገባታለሁ እያለ ነው። አይ እንደዚህ ማማረር እንኳን እቺ ህብለ ሰረሰሬ ሁላ ይወልቃል በዛ ሰዓት ላይ እንዲህ እንደምደብረኝ ታውቃለህ ማለት ፍቅረኛችሁ ሊትራሊ ይላሽ ልትለያዩ ትችላላችሁ። መለያየት ከፈለጋችሁ ሃይኪንግ ይዛችኋት ከዛ የዚህ ልጅ አመለካ ይሄ ነው ምናምን ብላችሁ ታውቃላችሁ። ሃይኪንግ ለዴት አይሆንም ጋይስ። እሺ እየተዋወቃችሁ ነው ከዛ ቴንት ምናምን አድርጋችሁ ተኛችሁ ምናምን ሪሊ ኢትስ ኖ ሃይኪንግ ዴት አይሆንም። ከተጋባችሁ በኋላ ወይ እርግጠኛ ከሆንሽ በኋላ ቀለበት ካረገልሽ ምናምን በኋላ ሃይኪንግ ዴት ውጪ ካልሆነ ማለት ነው we don't do hiking dates። በተለይ ወፍራም ሴቶች don't እንዴ ምን አይነት አለሌ ሴት እንደመጣኩ እግዚአብሔር በተለይ ጥንት የልዩቶታቸውን ቅስራ አርብ ቄጣቸውን ያፈነዳሉ። ይቻፍቀር ምላስ መገልበጥ ከዛም በኋላ ድሪ እንደኔ አብሲት ልጣል ወጥ ለስራ ምን ልስራ ነኝ እናንተ ድሪ ሃንግ ጀምሩ እኮ ይቀራችሁ እንደ አንዷ ማጨራሽ ምርሽ ሁሉ አለባት። ምርሽ ይነፍ ምርሽ ከዚህ እስከዚህ እኔ ነው የደረቷ ምርሽ ለማየት ጓጓኝ የምር በዛው ቁጥቷላ ሰማ የደረቷ ምርሽ ለማየው እንደቤት ነው አንተ ድሪል እሱ ነገር እኮ ነው ማይል የለም። አሁንማ ከዛቺ ነገር አንድ አይነት ሆኗል እኮ ሴቶቹማ ዲፎልት ክሊኩ አትቀርም የሆነ ነገር በላቸው ነው ይሉክ ምላሳቸው ይላሉ። ድሪል ግን የምትሰማ ሴት እንዴት አታረገኝ? ድሪል የምትሰማ ሴት 4 እና 9 ብትል 4 እና 9 ስትላስባ ከባድ ነው። ቺት ብታደርግ ይቅርታ ታረግልኝ ይቅርታ የምረና ጥርጣሬ ደረጃ እንኳን አልደርሰም። ኮምፎርታብል ሆኜ ነው የተቀመጥኩት። ምንም ነገር አልሰጋም ለሷ። እኔ ወንት ቺት ባይ ዘ ዌይ እኔ ቺት ለማድረግ ሳይሆን ጀስት ለጠይቀኝ በህይወቴ ይቅርታው እየመጣ ይመስለኛል። አሁን ጠይቀው በኋላ ይቅርታ የሚያደርግልኝ ከሆነማ ይሄን ማወቄ ነው የምትለው። እግዚአብሔር ይስጥ እንኳን ነገርከኝ ነው የምትለው። አንተ ምን ሆነ ነው ግን በእናትህ ቺት ብታደርግ ይቅርታ እላታለሁ። ገና ሳታረግ ይቅርታ እላታለሁ ለማውራት ጀመርክ። ዋው ወደፊት ብታረግ ራሱ ይቅርታ ብታረግ እያሳወቀ ችግር የለውም። በቃ ፍሪ ፓስ እየሰጣት ነው። ቺት ብታረግ ሰውነትሽ ነው የነሱ እንጂ ልብሽ የኔ ነው ሊላት። ዋው በጣም እድለኛ ሰው ነህ አንተ። ታደለው እነሱ ሰውነቷን ነው፣ አንተ ግን ልቧን ያገኘው። እነሱ የእሷን ልብ ለማግኘት ነው በቃ በሰውነቷ የሚሄዱት፣ ግን አንተ ብቻ ነው ያገኘው። አንተ ዊነር ነህ፣ አሸናፊ ነህ። ከሱ የምንማረው ነገር ያለ ይመስለኛል እዚህ ጋር። ትልቅ ቦታ የምንሰጣቸው 3 ሰዎች ብቻ። እሱ ከሚለው አንደኛ እኔ፣ ከዛ ሁለተኛ አያቱ፣ ሶስተኛ እናቱ።
እኔ ማስበው ያው አያቱ ከዛ እናቱ ከዛ እኔ ማስበው ላይክ የሆነ ፕሮፐር ነው ብዬ ማስበው እንደዛ። ኦኬ መሆን አለበት ብለሽ የምታስቢው አእምሮሽ ውስጥ አይደል? ስለዚህ የትኛውን ልውሰደው? ያንቺን የምታስቢው ወይስ የኔ? ይሄ እኮ ያንተ ጥያቄ ስለሆነ ያንተ የኔ ይሻላል። መልሰሃል። ለሰራው መልካም ስራ ከሰዎች ምላሽ አትጠብቅ። ወሬስ ነው አንዴ መልካም ስራ ሰርተሃል፣ በቃ ሰርተሃል። ከሰዎች ምንም አይነት ምላሽ አትጠብቅ። ሺበኛ ሞቲቬተር መጣ። በሺ ሞቲቬተር ለሰራው ስራ እንዴ ወሬስ ነው ራሱ እያየነህ አይደለም፣ አትፈር። ና ወደዚህ ካሜራ ወደዚህ ነው ብራዘር። እንዴ አንተ ራሱ ሞቲቬሽን እኮ ያስፈልጋል። ደፈር እንድትል ዝንጥ ብሎ ወደዛ ይላል። ቢጫጫ ማርጎ ቢጫጫ ግርግድ አድርገው ወደዛ ነው ወደ ጎን ነው። መልካም ስራ የሰራው ለሰዎች ፈጣሪ ብለህ ነው መሆን ያለበት። አለዚያማ መልካምነቱ ምኑ ላይ ነው? ስለዚህ ለሰራው መልካም ስራ ከሰዎች ምላሽ አትጠብቅ። ስሎ ሞሽን ነው። አንተ ለራስህ ራሱ ያስፈልጋል። አንድ ናፍቀሽኛል ይላል። ይላል። ይላል ግን ይላል። እኔ ዝም ብዬ ነው ማለት ኖርማል ነው። እሱ ሳይኖር ሳያየኝ አንዱ ለቀን ቅቅል ጋብዞኛል። ታዲያ ለቀቀልሽ አንተ በቅቅል ልጅ ታረክሽው አቻራተ ትራፊክ ነሽ እንዴ? ምንድነው እግዚአብሔር እንዴ ለቅቅል ቅቅል አንተ እግዚአብሔር አንዱ ለቀን ሳይታይ ቅቅል ጋብዞኛል አለች። አንተ ቅቅል ነው ማለት ነው? የሰውን ሚስት ለመንጠቅ ካፒታላይዝ ምን ጥያቄ ፈጠረብኝ። አይ በቃ ቅቅል ይሆን? በቅቅል በኩል ብዙ ነገር ማድረግ ይቻላል። ቅርብ ነው። ቅቅል ጋብዞኛል ማለት ይሄ ምንድነው? የሀገር ሰው ስለሆነ ነው፣ ሌላ ነገር አይደለም። በወንድምነት ነው። የኔ ውድ የፍቅር አይደለም። እኔ ሌላ አስቤ ሳይሆን ግን እሱ የተሻለ ኑሮ ካንቺ አኖርሻለሁ ምናምን ያይ እየሞላኝ ነው። ደግሞ ይሄ አጭር ምን ያደርግልሻልም እያሉኝ ነው። በስመ አብ ሂኮት ስትሪ ነገር አለ። እሱ በሌለበት እንደዚህ መሰደብ የለበትም እኮ። ምን ያደርግልሻል ያጭር እያለኝ ነው። እሺስ ልጅ ቅልብ ነው። አልጠላውም፣ እወደዋለሁ። ግን እንደው እንትኑን ተርኩ ጥሩ ኑሮ እንደሚያኖርኝ ያኛው ደግሞ ረዘም ያለ ቁመታችንም እኩል ነው፣ ደስ ይላል። በዚህ ላይ ደግሞ ጥሩ እንትን ተረጋጊ እባክሽ። ምን ላድርግ? ሀሳብሽ ከልጁ ጋር መቀጠል አትፈልጊም? አይ በቃ ካልሆነ እንደዚህ እንትን የሚለኝ ከሆነ ከመጨቃጨቅ ይወጣል። አሁን እንኳን ትንሽ ያስቸገርሽ እሱ አይደለም። መጨቃጨቅ ይወዳል። ለምን እሱ አይደለም እኮ ችግሩ ያንቺ እኮ ነው። አሁን ምን ላድርግሽ? ምን ላድርግ? ላይክ እኔ አትሊስት እኮ ነገሮችን ለማረጋጋት እየሞከርኩ ነው፣ ግን አንቺ ባስሽ እኮ ምን ላድርግ? ታዲያ እንትን ስለኝ ዝም ልለው ነው? ታዲያ ምን ላድርገው? ዳም ቅቅል በቅቅል ምን ታላላችሁ? በቅቅል እኔ በቅቅል ሲታረገን እስካሁን አጋጥሞኝ ያውቃል። በጣም የመጀመሪያው የመጨረሻው ምትል ይመስለኛል። አንዱ ለቀን ቅቅል ጋር ለምን ላይ ሁላ ዝግጁ ነች እንጂ በቃ አይ ምን ያደርግልሻል ያጭር ምን አለስ ማለት ነው። የዛሬ የቲክቶክ ኮምፓይሌሽን የሳምንቱ ቪዲዮዎች ይህንን ይመስላል። ተመችቶኛል። በጣም ቆንጆ አይተናል። አሪፍ ነው። ብቻ እኔ ተመችቶኛል። ሰብስክራይብ፣ ላይክ፣ ሼር ምናምን የሚደረገውን ነገር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።